ፊታችሁን በበረዶ ውሃ ውስጥ በየቀኑ ብትነክሩት ምን ይፈጠራል? አንደኛው ቀን በጎድጓዳ ሳህን በረዶ አድርጉ፣ ከዚያም ተነከሩ። አእምሮአችሁ በቅዝቃዜው ይደነግጣል። ነገር ግን ከ30 ሰከንድ በኋላ ከፍተኛ የንቃትና የኃይል ስሜት ይሰማችኋል። ሰባተኛው ቀን ለዓመታት ፊታችሁ ላይ የነበረው እብጠት ይጠፋል። ቆዳችሁም ውድ የሆነ የፊት እንክብካቤ እንዳደረጋችሁ ሁሉ ያበራል። 15ኛው ቀን የቆዳችሁ ቀዳዳዎች ይጠባሉ፣ ጥቁር ነጥቦችም ይጠፋሉ። ሰዎች ምን አይነት ቅባት እንደምትጠቀሙ መጠየቅ ይጀምራሉ። እናንተ ግን በረዶ ብቻ ነው የምትጠቀሙት። 20ኛው ቀን የኮላጅን ምርት ስለሚጨምር ፊታችሁ ላይ ያሉ ስስ መስመሮች ይጠፋሉ፣ ቆዳችሁም እየታደሰና ወጣት እየሆነ ይመጣል። 25ኛው ቀን የመንጋጋችሁ ቅርጽ ጎልቶ ይታያል፣ ፊታችሁም ይበልጥ ተስተካክሎ በውበት ይሞላል። 30ኛው ቀን ለውጡን ለማመን ይከብዳል። በበረዶና በውሃ ብቻ ፊታችሁን ሙሉ በሙሉ ቀይራችሁታል። ለቆንጆ ፊት ይህን ዘዴ መሞከር አትዘንጉ። እንደዚህ አይነት መረጃ በየቀኑ እንዲደርሳችሁ ላይክና ፎሎ ማድረግ እንዳትረሱ። መልካም ቀን ይሁንላችሁ። Y yo le pregunto cuál tú quieres, este o este, este o este. Échale saliva. Je vais mourir, Avant de mourir, va pleurer ailleurs. Je ne peux même pas lire mon journal en paix.